እንግዲህ አድማጭ ተመልካቾቻችን አሁን የምንገኘው በደብረ ሳሌም ቦሌ መድኃኔዓለም ካቴድራል ነው የምንገኘውና አጋጣሚ እንግዲህ ዛሬ ይችን 14ቷን ቀን ሱባኤ ይዘን ጨርሰን 2018 ላይ በዋለው የፍልሰታ ጾም ጾመን 15ኛው ቀን ላይ ነው ያለነውና እንግዲህ እንዳጋጣሚ ሆኖ በዚች በአንዲት ቤት መምህራን ወንጌሉ በአንድ ላይ 7 ሰው ተሰጥቶን 7 ሆነን እችን 16ቷን ቀን ሱባኤ ይዘን በዚህ አልፈናል እና እንግዲህ እንዳጋጣሚ እንደድል ደግሞ የካቴድራላችን ድሮ የደብሩ አቋቋም መምህር ሆነው ለረጅም ጊዜ ያገለገሉ የድጓ ባለሙያ የቅኔ ባለሙያ ሁሉም ሙሉ የሆኑ የቀለም ቀን እንዲሆኑ አባታችን የኔታ እምኩሉ ይሄይስ የሚባሉ አባታችን እሳቸውም አሉንና እድለኛ ሆነን እሳቸው ጋር ነው ሱባኤን ያሳለፍነው። እስኪ እንዲህ ያሳለፍነው ሱባኤ ምን ይመስል ነበር? እንደው እንዴት አዩት? አባታችን የኔታ እምኩሉ ይሄይስ ዛሬም የሐዲስ ኪዳን መምህር ናቸው። በሐዲስ ኪዳን መምህርነት ነው የሚያገለግሉት። ውዳሴ ማርያም ተረጉሙት ሰንብተዋል። አንዱን ሱባኤ በትርጓሜ አልፈው ተርጉመዋልና ህዝቡ እየወደዳቸው አንዱ ሱባኤ ለሌላ ሰጥተው ነው ጋብዘው ነው እና የኔታ እንደው እንዴት አዩት? አብረን ባንድ ላይ ማሳለፋችን ጾሙ፣ ጸሎቱ፣ ሱባኤው፣ ፍቅሩን እንዴት ያዩታል? የኔታ እምኩሉ ይሄይስ መምህር ኃይለ ልዑል ስለጋበዙኝ አመሰግኖታለሁ። እንዳሉት እንግዲህ መጀመሪያ ቤተ ክርስቲያንን ያወቅናት ወንዶች በ40 ቀናችን ሴቶች በ80 ቀን ነው እና ይችን ቤተ ክርስቲያናችን ያወቅናት እኛ ሳናውቅ ወላጆቻችን አስተዋውቀውናል። እንግዲህ እነሱ ያስያዙንን ይዘን እኛም ከቤተ ክርስቲያን ሳንለይ በቆሎ ትምህርት ቤት መላ ዘመናችንን ጨርሰን ያው በማገልገል በማስተማር መጀመሪያ በመማር ኋላም በማስተማር አሁንም እያስተማር እዚህ በመድረሳችን ደስተኞች ነን። እግዚአብሔር የተመሰገነ ይሁን። አሜን። ሲቀጥል ደግሞ አሁን ያለንባት የእመቤታችን ሱባኤ ያደግንባት ከህፃንነታችን ጀምረን እናት አባቶቻችን ባስያዙንና መንገድ ባመለከቱን መሰረት የእመቤታችንን ሱባኤ የተለመደውን እንደተለመደው ጀምረን በአጋጣሚ ደግሞ አዲስ ቤት ተሰጥቶን የአሮጌው ቤት ፈርሶ እዚህ ለ7 በተሰጠን ቤት ተሰብስበን ሁሉም ያሉት ደግሞ 7ቱም ሊቃውንት የወንጌል መምህራን ሁሉንም ሙያ የተማሩ በመሆናቸው አንዱ ሲጠይቅ አንዱ ሲመልስ እየተነጋገርን ሐጺን ለሐጺን ይትባሉ እንዳለው ሁሉ እየተነጋገር ብዙ ዕውቀቶችን ስንሸምት ሰንብተናል እና አሁን መጨረሻው ላይ ደርሰናልና ለዚህ በመድረሳችን በጣም ደስ ያለ ነገር ይሰማናል ልወታለሁ። መምህር ኃይለ ልዑል እንዲያው በአንድ ላይ ተስማምቶ ማሳለፉ እንደ የነበረው እንዲያው መተሳሰቡ፣ መጨዋወቱ፣ ሱባኤው በፍቅር ማለፉ እንዲያው 7 ሰው በአንድ ላይ ይከብዳል። እንዲያው አሁን እኔ እስካሁን ድረስ መካኒሳ ደብረ ገነት ቅዱስ ሚካኤል ካቴድራል ሳለሁ ለብቻዬን የነበረ ማረፊያ ቤቴ ለብቻዬ ነው ሱባኤ። እዚህ ቦሌ ከመጣሁም ደብረ ሳሌም ካቴድራሉም ከመጣሁም እንዲህ 3 አመት አልፎኛል አንድ አባት ጋር ለሁለት። ዛሬ ግን በጣም የገረመኝ 7 ሰው ሆኖ እንዴት ባንድ ላይ ይህን ያህል ጊዜ በፍቅር እንዴት ያሳልፋል? እንዴት ይሄንስ እንዴት አዩት? እንደው ይሄ ሊሆን የቻለው በፍቅር ልንቆይ የቻልነው ሁላችንም ባህሪያችን፣ አስተዳደጋችን አንድ ስለሆነ ጸባያችን የኖርንበት ያደግንበት ሁሉ ተግባር አንድ በመሆኑ አንድ የተለየ ነገር ስለ ባለመኖሩና ሁላችንም በወንጌል የበሰልን ወንጌልን የተማርን ለህዝቡ ማራያ የምንሆን በመሆናችን ከፍቅርና ከጨዋታ በስተቀር እንዲያውም በጨዋታ መልክ ብዙ ምስጢራትን እየተነጋገርን በሳቅ በስላቅ ነው የሰነበት ነው። እንደው የሰማን እንደው የሚሰማን ሰው ቢኖር ኑሮ ምእመናንም ቢሰሙን ኑሮ እንደው በእውነቱ በተደሰቱ ነበር። እኛን እንደው ምሳሌ አድርገው እነሱም እንደው ወደ በጎ ነገር በይበልጥ ይመለሳሉ ብዬ አምናለሁኝ እና አንድ ሊያረገን የቻለው አስተዳደጋችን በአንድ በቆሎ ትምህርት ቤት ያደግንና ሙያችንም አንድ አስተዳደጋችንም አንድ በመሆኑ ያው የቤተክርስቲያናችን ልጆች በመሆናችን ደግሞ የክርስቶስም ተከታይ በመሆናችን ያው ክርስቶስን መሪ በማድረግ የፍቅር እሱ ያው የፍቅር ባለቤት ስለሆነ ፍቅር ሰሃቦ ለወልደ ኃያል መንበሩ ተብሎ እንደተጻፈው ሁሉ የሰው ፍቅር አገብሮት ወደ ምድር እንደወረደ እኛም እሱን ምሳሌ አድርገን በፍቅር አንድ ሆነን
ይችን የእመቤታችንን ጾም ብዙ እውቀት በመሸመት አሳልፈናታልና ደስተኞች ነን ለዚህ በመብቃታችን። እስቲ በአንድ ላይ ማሳለፍ እንዲህ ለራሳችን ተስማምተን እንዳሳለፍን የመምህራን የስብከት አገልጋዮች በስብከት በኩል ምእመናን አገልጋይ እንደመሆናችን መጠን ይሄ እንደው መምህራን ስለሆኑ ነው የተፋቀሩት አንድ ላይ የሆኑት ሊሉ ይችላሉ አንዳንድ ምእመናን። ግን መቼም መምህርነት ሌላ ነው፣ ጸባይ ሌላ ነው። እንዳሉት በትምህርት ቤት ስንኖር በአንድ ቤት በደሳሳ ቤት ሰብሰብ ብለን ተምረናል። እንዲያው ከዚህ ካህናት ውስጥ ምእመናን ውስጥ እንዲያው ምን ይማራሉ ብሎ ያስባሉ? እስኪ መልእክት ያስተላልፉልን። እንዲያው አንድነት ምን ያህል ደስ እንደሚያሰኝ አሁን ለመለየት እኔ ጨንቆኛል። አሁን የምቀርጻችሁ እንዲያው ከርሞ እንገናኛለን አንገናኝ ውስጤ ስለጨነቀኝ ነውና እንዲያው ምን ያስተላልፋሉ? በዚህ አንድነት ምን ያህል ኃይል ይሰጣል? አንድነት ምን ያህል ጥንካሬ ይሰጣል? እስኪ በዚህ መልእክት አስተላልፉልን። እንደተባለው እንግዲህ በአጋጣሚ ሆኖ አሁን በሙያ አንድ መሆናችን ብቻ አይደለም አንድ ሊያረገን በፍቅር ሊያቆየን የቻለው። ከሰባቱም አንድ ጸባየ ክፉ ሰው አልተገኘም። አንዱ ክፉ ቢሆን መቼም አንድ በጥባጭ ካለ ብዙ ችግር ይፈጠር ነበር። ሁሉም በአጋጣሚ ግን ሙያቸው ብቻ አይደለም ጸባያቸው የታረሙትን እግዚአብሔር ስላገናኛቸው ነው እንጂ በጥባጭ ካለ ማን ጥሩ ይጠጣል ይባላል። ሁሉም በአጋጣሚ በሙያ ብቻ ሳይሆን ጸባያቸው በምስጢር የተሞሉ በቀልድ የተሞሉ የአባቶቻችንን ጨዋታ እያመጡ የሚናገሩ በመሆናቸው ነው እንጂ በሙያ አንድ መሆናቸው ብቻ አይደለም በሰላም ሊያቆየን የቻለው እና እንደ አጋጣሚ ሆኖ ሁሉም ጸባየ መልካም የታረሙ የተቀመሙ በመሆናችን ያለ አንድን ከን ሱባኤያችንን ጨርሰናል። ወደፊትም አንለያይም፣ አብረን ነው የምንኖረው። ሱባኤዋን ብቻ አይደለም ለኛ ሁሉ ጊዜ ሱባኤያችን ነው አብሮ መኖራችን እና እንግዲህ ከኛ እያዩ ሌሎችም ብዙ በጎረቤቶቻችን የሚጣሉ በተለያየ በጥቃቅን ምክንያት የሚራበሹ ሊኖሩ ይችላሉ እና እኛን ምሳሌ ቢያደርጉ ጥሩ ነው ላለሁኝ እና ወደፊትኛም ደግሞ ወደ ህዝቡም ወጣ ብለን ደግሞ ይህን ጸባያችንን የተማርነውንም ትምህርት ደግሞ ለህዝቡ ደግሞ ይህን ፍቅራችንን ደግሞ ለማስተላለፍ እንድንዘጋጅ እግዚአብሔር ይርዳን እላለሁ። መምህር ኃይለ ልዑል በጣም ነው የማመሰግነው። የኔታ እጅግ በጣም ነው የማመሰግነው። እንግዲህ ምን ወዳቸው አባታችን መምህርም ኩሉ ይሄይስ መቼም ስም እንኩሉ ማለት እንኩሉ ይሄይስ ማለት ከሁሉ ይሻላል ማለት ነው። እንግዲህ ስም አንዳንዴ ደግሞ ወደ ባለቤቱ ያደርሳል፣ ስሙ ወደ ስራው ያደርሳልና በጣም ነው የምናመሰግነው አባታችን። እጅግ ኑሩልን፣ እንወደዎታለን። የቤተክርስቲያናችን አይን ነዎት። ቀጣይም ደግሞ አብረን ደርሰን ሁላችንም እንድንጫወት እንድንሱባኤ እንድንይዝ መቼም ከምንም ከጸሎቱም በፊት ፍቅር አይደል የሚቀድመው። በአንድ ላይ ካልተስማማን እንኳን አንድ ላይ መቆም አይቻልም፣ መቀደስ አይቻልም፣ መነጋገር አይቻልና ይህን ፍቅር እንዲያቆይልን እግዚአብሔር አምላክ ፈቃድ ይሁንልን። ከዚህ በመቀጠል ደግሞ የካቴድራላችን ሰባኪ ወንጌል መምህር ጌታቸው እሳቸውም እንዲህ ደግሞ የቤተ ክርስቲያናችን አይን ናቸው፣ የጸባይ ባለቤት ናቸው። በእውነት ጸባይ እመቤቴን ከእንዲያው ከልብ ነው የተለዩ አባት። እዚያ በላይ ደግሞ እንዲህ አንደበተ ቁጥብ ነው ሲናገሩ የሚናገሯቸው ነገሮች ደስ የሚሉ በእውነት ቅድም የኔታም ኩሉ እንዳሉት እንዲያው የተራረመና አንዱ ከአንዱ ጸባይ ሁሉ እየተወራረሰ ነው የቆየ ነውና ኔታ ጌታቸው እርሶስ እንዲያው ስለነበረን ጊዜ ሁሉ እንዴት አዩት? ፍልሰታውን፣ ሱባኤው፣ አንድነቱ፣ ሰባቱ ነው በአንድ መሆን እንዴት አዩት? እስኪ እንዳይችን ያብራሩልኝ። እንግዲህ በመጀመሪያ ይህንን ሱባኤ በሰላም ጀምረን በሰላም እንድንፈጽም ለፈቀደን ለረዳን ለአምላካችን ክብርና ምስጋና ይሁን፣ አሜን። የዘንድሮ ሱባኤያችን እጅግ በጣም የተለየ ነው። በጣም ደስ ይላል። ሰባክያነ ወንጌል የቦሌ ደብረ ሳሌም መድኃኔ ዓለም መጥምቁ ቅዱስ ዮሐንስ ወአቡነ አረጋዊ ካቴድራል ሰባክያነ ወንጌል በአንድ ቤት ሆነን የእመቤታችንን ሱባኤ የ2018 ዓመተ ምህረት ሱባኤ በፍቅር በሰላም በመግባባት በመስማማት ጀምረን ጨርሰናል። በእርግጥ ሰባክያነ ወንጌል ፍቅርን መስበክ ብቻ ሳይሆን መኖር ኑሮ ማሳየት ስላለባቸው ወንጌል ያው እንደሚታወቀው የቤተ ክርስቲያናችን የጀርባ አጥንት ነው። ምእመናኖቻችን በፍቅር በአንድ ላይ ሆነው መጽደቅና መዳን እንዲችሉ መሪ ሆነው ሰባክያነ ወንጌል ከፊት መቆም ስላለባቸው ያንን መነሻ በማድረግ አንድ ሆነን ተስማምተን ተግባብተን ሱባኤያችንን በሰላም ጀምረን በሰላም በፍቅር ስለጨረስና ስለፈጸምን እጅግ በጣም ደስ ብሎኛል። መምህራን፣ ሊቃውንት ሁሉም በሌሎቹም ሊቃውንት እንደተነገረው ሰባቱም መምህራን በአንድ ክፍል ሆነን ሱባኤያችን ስንጀምር
በጾም በጸሎት በአገልግሎት በሰዓታት በስብሐተ ነግ በማህሌት ደከመን ሰለቸን ሳይሉ መምህራን ሱባኤውን ጀምረው ጨርሰዋልና እኔም የነኚህ የመምህራን አባል በመሆኔ ደስተኛ ነኝ። ይሄ የዘንድሮው ሱባኤ ሁልጊዜ የምናስታውሰው ሁልጊዜ የምናስበው እጅግ በጣም የሚያስደስቱን አግኝቼዋለሁኝና በጣም ደስተኛ ነኝ። በጣም ጥሩ መምህራችን። እንዲያው ከዚህ ተነስተው ቀጣይ በአንድ ላይ ለሚኖሩ በአንድ ለሚያገለግሉ በአንድ ለሚያስቀድሱ በአንድ ለሚቀድሱ ምእመናን ካህናት እንዲያው አንድነቱ ምን ያህል ኃይል እንደሆነ እስኪ በዚህ መልእክት አስተላልፉ። እስኪ እንግዲህ እንደሚባለው አንድነት ኃይል ነው። ያው የዘንድሮ ሱባኤ ለየት የሚያደርገው ደግሞ ያው መምህራችን የኔታ ሊቀ ማእምራን መምህር እምኩሉ የቀለም ቀንድ የሆኑት ቅዳሴዋን አስፍተው አምልተው ተርጉመው አርቀው ለእኛም ለምእመናንም ሲያሰሙን ሲያስተምሩን ነውና የሰነበቱት። ከዚህ ተነስተን ምእመናንም ወደፊት ከተማሩት ከሰሙት ካዩት ተነስተው በፍቅር በአንድ ሆነው ተስማምተው ተግባብተው በመረዳዳት በመተጋገዝ በመቻቻል በመደጋገፍ አምላካቸውን ፈጣሪያቸውን ሕጉንና ስርዓቱን በመጠበቅ መጪው አዲሱ ዓመት ይህንን በማድረግ ሕይወታቸውን እንደሚመሩ ብዙ ትምህርት ተምረናልና ምእመናን የሚጠበቅባቸው ይሄ ነው። ዘመናችን ያው አንዳንድ ፈተና ቢኖርም ክርስትና በብዙ ፈተና የምናልፍበት የኮረኮንች ጉዞ ቢሆንም ደግሞ ለመጽደቅ ለመዳን አምላካችን እንዳስተማረን ከኛ የሚጠበቀው አንድነት ነው። አንድ የሆነ ሰው ኃይል አለው፣ ያሸንፋል። ስለዚህ አንድነታችንን ጠብቀን አንድ ሆነን ተስማምተን ተግባብተን ሳንለያይ ሳንከፋፈል በጎጥ በቋንቋ በአካባቢ በወንዝ ሳንከፋፈል አምላካችን እንዳስተማረን አንድ ሆነን ሁላችንም የአንድ የመንግስተ ሰማያት ወራሾች እንድንሆን ምእመናን ይህንን መሪ ቃል አድርገው በዚህ እንዲመሩና ይህንን አክብረው በዚህ እንዲመሩ ይህንን ጠብቀው እንዲጓዙ መልእክት አስተላልፋለሁ። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። በእውነት ሁላችሁም እግዚአብሔር ያክብርልን። እኔ በጣም በጣም ደስ ብሎኛል። እኔም በበኩል የምለው እንደዛው ነው። ከርሞን ጊዜ ደርሰን ወላዲት አምላክ በእውነት ምልጃዋ ፈጣን ነው። ተናግራ መድኃኒታችን ክርስቶስ እሷን የማይሰማበት እንኳን እሷን ማንኛውንም ሁላችንም ይሰማል። እግዚአብሔር ሰው የሚንቅ አምላክ አይደለምና እንዲያው በምልጃዋ ከርሞን ጊዜ ደርሰን እንዲሁ በአንድ ላይ ሱባኤ እንድንይዝ እግዚአብሔር አምላክ ይፍቀድልን፣ ፍቅራችን ያቆይልን። እንግዲህ ያው ብዙዎቹ ሄደዋል፣ ወደ አገልግሎት የሚሄዱ አሉ። በዚሁም እያኮበኮቡ ያሉ ወደ አገልግሎት ሊሄዱ አሁንም ከአገልግሎት ወደ አገልግሎት ነው። ደስ ብሎኛል። በበኩሌ እኔ ትልልቅ አባቶች ጋር ከኔታ እምኩሉ ከኔታ ጌታቸው ከኔታ መጋቢ ሐዲስ ተስፋዬ ኔታ አምደወርቅ ጋር እንዲሁም ደግሞ ከነ መምህር አፈወርቅ ጋር እነ መምህር ዝራ ጋር እንዲሁ በሰላም አሳልፈን አሁን መጨረሻው ላይ ደርሰን እንግዲህ ፍልሰቷ ነው። ኪዳነ ምሕረትን ማይሌት ልንቆም እየተነሳን ነው። አስቸኩዬ ነው ፕሮግራም እንዲሁ የተሻለ ቦታ ይዤ አይደለም የቀረጽኳቸው፣ እንዲያው ሊያመልጡኝ ስለሆነ እንዳያመልጡኝ ብዬ ነው። ሁላችሁም ምእመናን በጣም እግዚአብሔር ያክብርልን። እንግዲህ ሊቃውንቱን እያየን እንደየድርሻቸው እንደየሙያቸው እንደየትናቸው ወደ እናንተ እናቀርባለን። ግን እናንተ ደግሞ ስታበረታቱን ነው። ሰው ከኪሱ አውጥቶ ሳንቲም ይሰጣል። እንኳን ይችን ጠቅ አድርጎ ሰብስክራይብ ማድረግ ዋጋ አታስከፍል፣ ሳንቲም አታስከፍል። የሚከፍለን ደግሞ ይቺ አላማዋ ለትምህርት ቤት ለአብነት ትምህርት ቤት ነው የከፈትኳት። እግዚአብሔር ቢፈቅድ አንድ የአብነት ትምህርት ከፍተን አንድ የድጓ መምህር ቀጥረን አሁን ገጠር እያስገለገልን ነው። በደቡብ ደግሞ ቄስ ቀጥረን የተዘጋ ቤተ ክርስቲያን እያስገለገልኩ ነው። እንደው እግዚአብሔር ፈቅዶ እናንተን ከመለምን እዚች የምትመጣዋ ሳንቲም ካለች ወደዚያ ለቄሱ ደሞዝ ብንከፍል ለድጓ መምህሩ ደሞዝ ብንከፍል እና ሰብስክራይብ የምትባለውን እሷን ማድረግ በጣም ለእናንተ ቀላል ነው፣ ለእኛ ደግሞ ትልቅ ነገር ነው። በእውነት አንዳንዴ እንዲያው ሲያስፈልግ እኮ ኪሳችን ማውጥተን እኮ ልንሰጥ እንችላለን። እናንተ ነፍስ አባት እንዳላችሁ እናንተ አባት እኛም እኮ አባት አለን ለአባቶቻችሁ እኮ እኛም ያቅማችን እንላለን። ሰው አባት ያለ አባት የሚኖር የለም። አባቶችም አባት አላቸው። ፓትርያርኩም ንስሐ አባት አላቸው። ጳጳሱም እኛም ንስሐ አባት አለ እና መረዳዳት ነው። እንዲያው ከኪስ ከማውጣት ዘመኑ ክፉ ነው። ይችን ጠቅ አድርጋችሁ በቲክቶክ 7000 ተከታይ ያለኝ 7000 ቀርቶ 1000 እንኳን ሰብስክራይብ ያደርግ ቀላል ነገር አይደለም እና በዚህ እንረዳዳ፣ ቤተክርስቲያኒቱን እንርዳት። የነበረን ጊዜ በጣም የተለየ ነበር። የ2018 ሱባኤያችን በዚህ ተጠናቋል። የዛሬ ዓመት በሰላም ያገናኘን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርን። በጣም ከልብ አመሰግናለሁ። አባቶቼ ኑሩልን፣ እወዳቸዋለሁ።
ከርሞ እንድንገናኝ እግዚአብሔር አምላክ ይፍቀድልን። ወስብሐት ለእግዚአብሔር።